ሰላም ውዴት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን እላለሁኝ። ለቤቴ አዲስ የሆናችሁት ላይክ፣ ሰብስክራይብ የደውል ምልክቷን በማጥቆር ቤተሰብ ሁኑ። ውድ ቤተሰብ የሆናችሁት ደግሞ አይዞሽ በርቺ የምትሉኝ ከልብ አመሰግናለሁ። እና ዛሬ ደግሞ ባለፈ የዚህ አሰራር አሳይቼያችሁ ነበረ ማለት ነው ውድ ቤተሰብ። ዛሬ ደግሞ ማሳያችሁ የሚሆነው ዘርፉን እንዴት ብለን እንደምናወጣው ነው ማለት ነው። ዘርፍ አወጣጡ አብረን ምናይ ይሆናል ማለት ነው ውድ ቤተሰብ። እና ደግሞ አስተያየት ያልተመቻችሁ ወይ ደግሞ የተመቻችሁ ነገር ካለ ያልተመቻችሁ ነገር ብቻ እናንተ በልባችሁ ውስጥ ስለዚህ ዳንቴሉ ደግሞ ወይ ደግሞ ያልገባችሁም ነገር ሊኖር ይችላል፣ ያልተመቻችሁም አሊያም የተመቻችሁም ሊኖር ይችላል። እና አስተያየት በኮሜንት አስቀምጡ ማለት ነው። እኔ ደግሞ በኮሜንቱ መሰረት ደግሞ አጀማመሩም ያልገባችሁ ከሆነ በድጋሚ እሰራላችኋለሁ ምንም ሳልሰላች ማለት ነው ውድ ቤተሰብ። እንግዲህ አሁን ደግሞ ዘርፍ አወጣጡ እንዴት እንደሆነ አብረን ምናይ ይሆናል ማለት ነው። አብረን እስኪ እንጀምር። እሺ ውድ ቤተሰቦቼ አሁን እንግዲህ ዘርፍ አወጣጡ ላይ ልንገባ ነው። እስኪ ያቆምኩበት ላይ ልቆልፈው፣ ያው እንደተለመደ ማለት ነው። ኦኬ ያኔ ይሄው ቆልፈን ጨርሰናል ማለት ነው። አሁን ዘርፍ ላይ እያወጣን ነው። እንዲህ እያረግን እቺን እንደዚህ ትይዙታላችሁ። ከዛ የሚበቃችሁ ማሳጠር ወይም ደግሞ ማስረዘሙ የእናንተ ድርሻ ነው ውድ ቤተሰብ። ኦኬ አሁን ደግሞ ምንድነው የምናደርገው? እንደዚህ እናረግና ኦኬ በየቀዳዳው አያችሁት? እንደዚህ ትይዙታና አሁንም እንደዚህ እንጠልፋለን ማለት ነው። እንደሚታያችሁ ተስፋ አረጋለሁ። እሺ ያኔ እኩል እንዲመጣላችሁ ላዘምነኝ እንደመያዝ አለባችሁ። እና ዳንቴሉ በጣም በአሪፍ ሁኔታ ነው ሰርቼ ያበቃሁት ማለት ነው። ያው ቪዲዮ ለቅቄላችኋለሁ ከዚህ በፊት መጀመሪያ ቪዲዮ ማለት ነው። ዛሬ ደግሞ በቃሌ መሰረት ዘርፉን እንዴት እንደማወጣ አሳያችኋለሁ። እንዳልኩኝም በዘርፉ መጥቼ ነው ማለት ነው ውድ ቤተሰብ። እሺ እንዲህ እያደረግን ያኔ እኩል ዘርፉ ደግሞ እንትን አንዱ ከፍ አንዱ ዝቅ ማለት የለበትም። ለምን አያምርም። ስለዚህ ከፍ ዝቅ እንዳይልባችሁ ምንድነው እንደዚህ በእኩል መያዝ ነው ያለባችሁ ማለት ነው። ውድ ቤተሰብ እንደምትወዱት እንግዲህ ተስፋ አረጋለሁ። ከወደዳችሁ ላይክ ሼር እያደረጋችሁ ቻናሌን አሳድጉልኝ ማለት ነው ውድ ቤተሰብ እና አበረታቱኝ። ኦኬ እንዲህ እናወጣና አንዱን እንይዛለን ተመልሰን፣ ለምን ሁለት አይነት እንዳይሆንብን ማለት ነው። እንደዚህ እያደረግን
እንደማይከብዳችሁ ተስፋ አደርጋለሁ። በጣም ቀላል ነው ደግሞ ምንም የሚከብድ ነገር የለውም። እንዲህ እያደረጉ ዘርፍ ማውጣት ምንም አይከብድም። ኪሮሹ አንዳንዴ ችግር አለበት፣ ይነጭብኛል። እንዲህ እያደረግን ትሰራለን ዳንቴላችን። በነገራችን ላይ ይሄ ዲዛይኑ ለመስራት ራሱ ይሄ ብዙም አያቆይም። እኔ በነገራችን ላይ ዘርፍ ሳወጣ ማለት ነው በጣም እንትን ይለኛል። ያኔ ሰራና መጨረሻ ላይ ዘርፍ ላወጣ ስል የሆነ ይከብደኛል ልበላችሁ። በቃ ቁጭ አደርገዋለሁ ዳንቴሉ። ልክ ዳንቴሉ ሰርቼ ሳበቃ ቁጭ አደርገዋለሁ። ይሄውን ቪዲዮ ከሰራሁላችሁ በኋላ ይቺን አሁን ስራ በጨረስኩ ሰዓት ነው የምሰራው። ያኔ ለዚህ ብዬ ወስኜ የምቀመጥለት አይደለም እና ከማዳም ስራ ጎን ለጎን ነው የምሰራው። ግን ስንት ቀን ፈጀብኝ ይቺ ዳንቴል ለመስራት? 4 ቀን ቢሆን በቃ እረፍት በምገባበት ሰዓት ትንሽ እያደረኩ ትንሽ እየሰራሁኝ ያኔ 4 ቀን ወሰደብኝ ማለት ነው። እና ውድ ቤተሰቦችዬ ከዛ ምንድነው ምላችሁ ከስራዬ ጎን ለጎን ነው የምሰራው ማለት ነው። የሆነች ትንሽዬ ሰዓት ራሱ ጊዜ ብትኖረኝ በዛች ነው እንጂ ምሰራት ያኔ ለዚህ ብዬ የምቀመጥበት ሰዓት የለኝም ማለት ነው። በቃ ትንሽ እረፍት ሲሰጠኝ ምናምን በዛች እረፍቴ ሰዓት ሰራበታለሁ። እናንተም ደግሞ ለቤታችሁ መግዛት አይጠበቅባችሁም። እንደዚህ ስሩ ራሳችሁ ምሽላዘም መግዛት ሳይሆን ራሳችሁ እንዲህ ተለማምዳችሁ መስራት አለባችሁ ማለት ነው። ውድ ቤተሰብ እንዲህ በዚህ ሁኔታ ሲያወጣጡን እናወጣለን። ስለዚህ ከምትገዙ ራሳችሁ ደግሞ ቤት ውስጥ ራሳችሁ የምትሰሩትና ገበያ ላይ የምትገዙት አንድ አይደለም። በነገራችን ላይ ራስ መስራትን የመሰለ ነገር ምንም የለም። አንደኛ ጥብቅ አድርጋችሁ ነው የምትሰሩት ሳትሳሱ ለክሩ አይታችኋል። ግን ይሄ ክር የሆነ ጥቅጥቅ አድርጌ ነው የሰራሁት ያለ ምንም እንትን የሆነ እንደ ገበያ ላይ አሁን ሲሰራ ለገበያ ሊያውሉት ሲሰሩት የሆነ አለ አይደል ክር ለመቆጠብ ያህል ብሎ እንደፈለጉ ነው። ያኔ አውቃችሁታል አይደል ክር ለመቆጠብ ያው ክር ለመቆጠብ ሲሉ በደንብ እንትን ላይሉላችሁ ይችላሉ። ስለዚህ እኔ የምላችሁ ራሳችሁ ቤታችሁ ውስጥ እንደዚህ እንደኔ ስራችሁ የራሳችሁ ሰዓት መስራት ትችላላችሁ ማለት ነው። መግዛትም አይጠበቅባችሁም። እሺ ውድ ቤተሰብ እንግዲህ ቪዲዮ እዚህ ላይ ላቆመ ነው። መቼም እንደሚገባችሁ ተስፋ አደርጋለሁ። የዘርፍ አወጣጡ ማለት ነው። እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ አዳዲስ ነገርም ደግሞ ይዤላችሁ እንድመጣ ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው ውድ ቤተሰቦቼ እና የእናንተን ላይክ እና ሰብስክራይብ ለእኔ ትልቅ ዋጋ አለው ማለት ነው። ለእናንተ ደቂቃ የማይፈጅባችሁ አንድ ላይክ ወይ ደግሞ ሰብስክራይብ ለእኔ ትልቅ ዋጋ ስላለው ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታን ሁሉ እመኝላችኋለሁ። እንግዲህ ካልገባችሁ በሌላ እንደሚጀምር ወይ ደግሞ በሌላ ዳንቴል ደግሞ ድጋሚ
ዘርፍ አወጣጥ አሳያችኋለሁ። ችግር የለም ለእናንተ እኔ ታዛዥ ነኝ። እንዲህ ይመስላል ማለት ነው። ውድ ቤተሰብ በሌላ ቪዲዮ እስከምንገናኝ ባይ ባይ። መልካም ጊዜ ይሁንላችሁ ውድ ቤተሰቦችዬ።